ሰላም ጤና ይስጥልኝ ውድ ኤልሳቲዮ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? እግዚአብሔር ክብር ይመስገን እኔ ሰላም ነኝ። እንዴት አላችሁልኝ? ለምትሰጡን አስተያየት ከልብ አመሰግናለሁ። እግዚአብሔር ያክብርልኝ። በእውነት የሆነ ስላበረታታችሁኝ ደስ ብሎኛል። ለባለ ታሪኮቻችንም ለምትሰጧቸው አስተያየት ከልብ እናመሰግናለን ማለት ነው። አሁንም መልካሙ ጥሩ አስተያየታቸው አይለኝ ስል በአክብሮትና በትህትና እጠይቃለሁ ማለት ነው። እንግዲህ ለቃላቱ ግድፈት ይቅርታ እያልኩኝ የዛሬው ባለ ታሪካችን ግን ወንድ ነው። እንዲህ ይለናል ይህ ወንድማችን። እህቶቼ ወንድሞቼ፣ እኔ ባለቤቴን በጣም ወዳታለሁ፣ በጣም አፈቅራታለሁ፣ በጣም አከብራታለሁ። ይህን ስል ባለቤትን ማለት ወይንትን ማለት እንዳይመስላችሁ ይለናል በመጀመሪያ ሲያስጠነቅቀን ማለት ነው። እናም ይህ ወንድማችን በጣም የተቸገረበት አንድ ነገር አለ። ባለቤቴ ቤተሰቦቿን በጣም ትወዳቸዋለች፣ በጣም ታከብራቸዋለች፣ ትዳሯንም እንዲሁ እኔንም እንዲሁ። ነገር ግን አንድ ችግር አለባት ይለናል ይህ ወንድማችን። ሁሌም ቤተሰቦቼ ማለት ታበዛለች። ብዙም ጊዜ ትልካለች ለእህቷ፣ ለወንድሟ፣ ለአባቷ፣ ለእናቷ፣ ለሁሉም ለየብቻ ነው የምትልከው። ለሁሉም የሆነ ነገር ታደርጋለች። በዛው ልክ ግን እነሱ የእሷን ያክል አያደርጉላትም። ስርዓት ያለው መልስ እንኳን አይሰጧትም። ወንድሞቿ ሁሌም ያስፈራሯታል። ለምሳሌ አንደኛው ወንድሟ ይህን አርግልኝ፣ ይህን ካላረግሽልኝ በባህር እመጣለሁ ይላታል። ይህ ወንድማችንም ሳዑዲ ነው ያለው በነገራችን ላይ ማለት ነው። በባህር እመጣለሁ እያለ ያስፈራራታል። እሷም እንዳይመጣብኝ ስትል የሚያስፈልገውን ነገር ታቅሟ ታደርጋለች። በፊት እታገስ ነበር፣ ለቤተሰቦችሽ ያልሆንሽ ለማን ትሆኛለሽ እል ነበር። ቀስ እያለ ሲሄድ ግን እጅ አለኝ ይለናል። በጣም ደከመኝ፣ በጣም ሰለቸኝ፣ እኔም ቤተሰቦች አሉ፣ መርዳት እፈልጋለሁ። ነገር ግን አንድ ቤት መጀመሪያ መቆም መቻል አለበት። መጀመሪያ እኔና እሷ ልንበረታ ይገባል፣ ልንጠነክር ይገባል። እኔ በመካከል ላይ ተይዤ ገብቼ ነበር ወደ ኢትዮጵያ ተመልሼ በባህር መጥቼ ነው። ግን አሁን እዚህ ነው ያለሁት፣ አብረን እየሰራን ነው። ያን ነገር ተመልሶ እንዳይመጣ መያዜ ዳግመኛ እንዳይሆን በጣም ፈራለሁ። አብረን እንዳለን የሆነ ነገር አድርገን ወደ ሀገራችን እንድንገባ ፈልጋለሁ። እስከ መቼ ድረስ በሰው ሀገር ላይ ልጅ እንድንወልድ ፈልጋለሁ። የራሳችን ህይወት እንዲኖረን ፈልጋለሁ። በተቻለ መጠን ቤተሰብ እንድንረዳ ፈልጋለሁ እኔም እሷ። ነገር ግን ሳይበዛ፣ ነገር ግን ሳያስፈራሩ በፍቅር እኛ አስበንላቸው እንዲሆን እፈልጋለሁ ይለናል ይህ ወንድማችን። ይቺ ታዲያ ምን ታደርጋለች ይችላል። ለምሳሌ አንደኛው ወንድሟ እንዲያርግልኝ ስላት አንድ ጊዜ ባጃጅ ግዢልኝ አላት። እሷም ስታማክረኝ ባጃጅ እኮ ብዙ ብር ነው፣ ስለዚህ አልፈቅድም አልኳት። ነገር ግን ይህ ወንድሟ በመካከል ላይ ገባ። ከኢትዮጵያም ያለ ተዘም ተያም ተብሎ ተቀበል ነው። ሌላኛው ወንድሟ ደግሞ ቀጠለ። አሁን ምን ካላረግሽልኝ እንደዛ አደርጋለሁ፣ እንደዚህ እፈጥራለሁ እያለ ማስፈራራቱን ቀጠለ። እሷም እንደዛኛው ከሚመጣብኝ ብቀበለው ይሻላል አለች። እኔም አይሆንም አልኩኝ። እኔ አለመቀበል ፈልጌ አይደለም፣ ወንድሞቿን ቤተሰቦቿን እንዳትረዳ ብዬ አይደለም። ነገር ግን ኑሮ አለን፣ ዝጋ ትዳር አለን፣ ነገ ልጅ ይመጣል። በሰው ሀገር ነው ያለ ነው። ነገ የተሻለ ህይወት መኖር መቻል አለብን። እስከ መቼ ድረስ? ዛሬ ደስታ ይመጣ አዘን ቢመጣ ሁላችንም የተለያየ ቦታ ነን፣ አንደጋገፍ። እኔ እሷን አላጽናና፣ እሷን እናታጽናና፣ የተለያየ ቦታ ላይ ነው። ባጽናናት ታጽናናኝ እንኳን ብንደሰት እንኳን በስልክ ነው። ተስልክ ያለፈ ነገር ብዙ ጊዜ አይሆንም። እኔ ደግሞ ያ እንዲሆን አልፈልግም። በዚህ መልኩ እንድንቀጥል አልፈልግም። በአካል አብረን እንድንሆን ሀገራችን ገብተን ደስታውንም አዘኑንም ችግሩንም ማንኛውንም ነገር አብረን እንድናሳልፍ ፈልጋለሁ። ለዚህም ነው ቶሎ ቶሎ ሰርተን ሀገራችን እንድንገባ የፈለግኩት። ነገር ግን ደግሞ ወንድሞቿ በጣም ያናድዱኛል። እንዴት እህታቸው እንዲያርገው ያስፈራራሉ። እኔ ወንድሞች አሉኝ፣ ማድረግ ያለብኝን ነገር ቀስ እያልኩ በአቅሜ ያደርጋለሁ። ነገር ግን ሳይበዛ፣ እነሱም አይፈታተኑም። እሷ ግን ሴት መሆኗን ስለሚያውቁ ለምን እንደው አላውቅም፣ እንደምወዳቸው እንደምትሳሳላቸው ስለሚያውቁ ለምን እንደው አላውቅም በጣም ያስቸግሯታል ይለናል ይህ ወንድማችን። ነገር ግን ማስቸገራቸውን አልቀጠሉም። እኔም እንግዲህ ምርጫሽን ምረጭ፣ ቤተሰቦችሽን ወይስ እኔ፣ ትዳርሽን ወይስ ቤተሰቦች፣ ምርጫሽን ምረጭ ብዬ እንትን ላይ ያስቀመጥኳት። ነገር ግን ትዳሬን ብላ መለሰችልኝ። እሺ አልፎ አልፎ ልትረዳቸው በጣም አስፈላጊ ነገር ለሆነው ብቻ ልትረዳቸው ተስማማል። እሺ አለችኝ።
ለካርድ ብለን የምናስቀምጠዋለን ለእጃችን ብለን። ግን እሷ ምንም አይነት ካርድ አትሞላም። ሁሌም በየተራ ነው የምንሞላው። ምንም አይነት ካርድ አትሞላም። ብዙ ጊዜ እኔም ችግር የለውም ብዬ ስለማስብ እኔ ሁሌም እየሞላሁ እደውላታለሁ። ነገር ግን በኋላ ሳጣራ ያችን ስጦታ የሚሰጧትን ሰዎች ምንም እያለች እየላከች ነው። ትላክ፣ እኔ ችግር የለብኝም። ነገር ግን በኋላ ላይ የሰማሁት ብዙ ዕዳ እንዳለባት ሰማሁ። አልክም፣ ትዳሬን እመርጣለሁ፣ አንተን እመርጣለሁ ብትልም ነገር ግን እሷ እየተደበቀች እየተበደረች ምንም እያለች ለቤተሰቦቿ መላኳን አልተዋችም። እዚህ ታንድም ሁለትም ወንድሞቿ መጡ። የተቀበልናቸው እኛው ነን። ነገር ግን አንድ ብር የተቀበልንበትን አንድ ብር እንኳን አልከፈሉንም። አንድ ብር እንኳን በስርዓቱ ስልክ እንኳን አያዋሩንም፣ አያናግሩንም። ታዲያ ደሜን ያፈልቷል እንዲህ ወንድማችን። እና ምን ላድርግ? ባለቤቴን ወዳታለሁ፣ አፈቅራታለሁ። ለቤተሰቦች ያላት ክብር ደስ ይለኛል። ነገር ግን አላግባብ መሆኑ ያናድደኛል። ምን ላድርግ? የትዳርን ክቡርነት አውቀዋለሁ፣ እረዳዋለሁ። እኔም እኮ እረዳቸዋለሁ በተቻለ መጠን። ነገር ግን ሳይበዛ ትዳራችንን በማይነካ መልኩ መሆን መቻል አለበት ይላል ወንድማችን። እህት ወንድሞች፣ ለዚህ ለወንድማችን ምን ትመክሩታላችሁ? ምን ትሉታላችሁ? እንግዲህ እህታችን የኔ ብጤ ናት። ቤተሰቦቿን በጣም ትወዳለች፣ በጣም ትወዳለች። እና እንደውም በቅርቡ ይህን ቪዲዮ እንደማየው ስለማቅ ልንገራችሁ ማለት ነው። ወንድሜ እንዴት አድርጎ እንዳታለለ ይበላችሁ። በጣም ወደው በጣም መሳሳለት፣ ያው ልጄ ማለት ነው። ምክንያቱም ያው የስንት አለቁ ነኝና ጥፍት ብሎ ከረመው ማለት ነው። እና መጀመሪያ ተጣልተናል። ቪዲዮ ለይቶ የሚሆን ቪዲዮ እየቀረጽክ ላክልኝ ብዬው እሺ ብሎኝ ያንን ቪዲዮ 2 ደቂቃ ቀርጾ ላከልኝና በሌላ ቀን ስጠብቅ የለም በይ ተንግዲህ ወዲያ ምልክልሽ ብር ተከፈልሽ ነው አለኝ። እሺ ችግር የለውም እከፍልሃለሁ፣ አንተ ብቻ እየቀረጽክ ቪዲዮ የተለያየ በቃ በጣም ደስ የሚል ቦታ ምናምን ገጠር አካባቢ ምናምን እሱ ባጃጅ ነውና የሚሰራው እየቀረጸ እንዲልክልኝ ነው ስምምነታችን። እሺ ብሎኝ ከዛ ምን አደረገ? ብር ታልከፈልሽኝ ቀርጬ አልክም አለኝ። እሺ ችግር የለውም እከፍልሃለሁ ብቻ ላክልኝ። እሺ ብሎ አሁንም ደግሞ 1 ቀን 2 ቀን ቀርጾ ላክልኝ። ከዛ በሶስተኛው ቀን ብሩን ታለክሽልኛል። እንግዲህ ብር ቆይ ሰው ደሞዝተኛ እንኳን በወር ነው የሚጠይቀው፣ አንተ በ4 ቀን ነው እንደምትጠይቀው አልኩት። አይ በቃ ታለክሽልኝ ወጭ ይገኛል አለበዛ ቪዲዮ ነው ጥንቅር ብሎ ይቅር ተው፣ በቃ ተው፣ እንደውም እኔ አልፈልግም። አዎ ለአንተ እንደዛ አድርገን ተምን ቢቀርስ እሺ እኔም አልክም አለኝና ይዞት ዝም አለኝ። አኮረፈኝ ማለት ነው። ግን ያው ታንከባኝ ማለት ነው። እና መጣና ታዲያ አንድ ቀን ይሁንሽ እንደዚህ ሆኝ መጀመሪያ በጣም ሰላምታ በዛ ማለት ነው። ግን ትንሽ ልጅ ነው በነገራችን ላይ 17 ምናምን ዓመት ላይ ነው። ያው አስቸጋሪ ጊዜ ነው እንግዲህ ጊዜ እና ብታይ እንደዚህ ሆኖ የሀገሩ ሁኔታ የፖለቲካ ሁኔታ ብታይ እንደልባችን መውጣት አንችል መግባት አንችል ማለት ነው። ወይኔ ያሳዝናል አልኩኝ። ታዲያ ተነቃቅተናል ማለት ነው። የሆነ ነገር እንትን እንደሚልና ይገርምሻል እንደዚህ ተቸግሬ እንደዚህ ሆኝ ምናምን አለና አልክም ብዬ አልኩት። ሴትዮ በቃ እልክልሃለሁ ብዬ ቁጭ አልኩ ማለት ነው። እልክልሃለሁ በቃ ግን እኔ ሳልሆን አባቴ ነው የሚሰጣት። እሱማ አይሆንም በፍጹም። እሱማ ከሆነ እንደማይሰጠኝ አውቃለሁ። አታስቸግሯት ነው የሚለው እህታቸውንና አልሰጥም። እሱ ሳይሆን አንቺ ራስሽ ላኪልኝ። እሺ በቃ ብዬ ለብቻው ያው አነሳ አድርጌ እሱ ካለኝ ቀነስ አድርጌ ላከው ማለት ነው። ምን ቢያደርግ ጥሩ ነው? ደረሰኝ የለም ምን የለ በዛው ጥፍት ማለት እንደው ርድብን ብዬ ማለት የእውነት ማለት በጣም ነው የተናደድኩት። እንደው ተመልሰህ አመጣ እንደሆነ አይቸግር እንደሆነ ብዬ ያዘኝ ማለት ነው። ከዛ የሆነ የእናቴ ስልክ አልሰራም ሲለኝ ራሴ ደወልኩ ማለት ነው። እንዴት ነህ? ደህና ነው? ብሩ ደረሰ? አሁን ያን ብር ነው ብለሽ ነው ወይ? እና ይቅርታ ሰዓቱ ሄደብኝ ማለት ነው። እና ለወንድማችን አሰባስባችሁን ለግሱ ስል በአክብሮት ጠይቃለሁ ማለት ነው። የቤተሰብ ሁኔታ ወይም ደግሞ የወንድም እንትን ሁኔታ ነው እንደዚህ እንትን ያስባለኝ። ግን ወንድሞቼ በጣም ወዳቸዋለሁ፣ አከብራቸዋለሁ። ግን ያው እንደዚህ ናቸው። በቃ ምን ማድረግ እንችላለን እህት ወንድሞቼ።